الحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه أجمعين أما بعد. يقول المصنف رحمة الله عليه: متفق لفظا وخطا متفق وضده فيما ذكرنا المفترق. ዛሬ የምንመለከተው ከሐዲስ አይነቶች ከአቅሳም المتفق والمفترق ሐዲስ المتفق እና ሐዲሰን ሙፍተሪቅ እና ሐዲሰን ሙተፊቅ የሚባለውን የሐዲስ አይነት ነው። አንድ ሐዲሰን ሙተፊቅ ወል ሙፍተሪቅ ይባላል። ሙሰኒፍ ረህመቱላሂ ዐለይህ ይህ የሐዲስ አይነት 28ኛው አድርገው ነው እያነሱት ያሉት። ስለሱ እናወራለን ማለት ነው። ሙተፊቁን ለፍዞን ወኸጦን በለፍዝም በኸጥም የተጋጠመና አንድ የሆነ ለፍዙም ስንናገረውም በጽሁፍም አንድ ከሆነ ሙተፊቅ በሁለቱም ይቻላል፣ ሙተፈቅ ይባላል። ወዲዱሁ የሙተፈቁ ተቃራኒ ደግሞ ፊማ ዘከርና አልሙፍተረቅ ይባላል። ወዲዱሁ የሙተፈቁ ተቃራኒ ፊማ ዘከርና ባወሳነው መሰረት አልሙፍተረቁ ሐዲሰን ሙፍተረቅ ወል ሙተፈቅ ይባላል ነው። ሁለት የሐዲስ አይነት ሳይሆን ሁለቱ ቃላቶች ለአንድ ሐዲስ ሲፈት ናቸው። አንድ ሐዲስ ሙተፈቁን ወሙፍተረቅ ተብሎ ይገለጻል ማለት ነው። ሀዛ ፊል ሐቂቃ ቂስሙን ዋሂድ አንድ የሐዲስ አይነት ነው። አንድ የሐዲስ አይነት ነው ማለት ነው። ይህ የሐዲስ አይነት የተዓለቁ ቢሩዋቲ ሐዲሱን በሚያስተላልፉት ሰዎች ራዊል ሐዲስ ላይ ነው ኢዕቲባር የሚደረገው ማለት ነው። ኢዛ ወጀድነ እስመይኒ ሙተፊቀይኒ ሁለት ስሞች ብናገኝ እነዛ ሁለት ስሞች ለፍዞን ወኸጦን ስምምነት ቢኖራቸውና አንድ አይነት ቢሆኑ ግን ሙፍተሪቃን ዛተን የሚጠሩባቸው ሰዎች ግን የሚለያዩ ቢሆኑ ሐዲሱ ሙተፈቁን ወሙፍተረቅ ሊባል ይችላል ነው። የበለጠ ግልጽ ለማድረግ አባስ የሚል ስም ምሳሌ እንውሰድና አባስ የሚባል ሰው ቢኖር አባስ ሊረጁሊን መቅቡል ሪዋያ ስም ነው። ዳቢጥ ዓዲል ለሆነ ሰው ስም ቢሆን አባስ የሚለው ለፍዝ አሁንም ለሌላ መርዱድ ለሆነ ሰው ስም ቢሆን فهذا يسمى المتفق والمفترق ተብሎ ይጠራል። ሙተፈቅና ሙፍተረቅ ተብሎ ይጠራል ማለት ነው። إذا رأينا مثلا أن الحفيظ يقول حفيظ ابن حجر ወይም ደግሞ አንድን ዓሊም ምሳሌ ወሰዱና حدثني عباس ቢሉ حدثني አባስ ነግሮኛል ብለው ሐዲስ ቢያወሩ አባስ ከሸይኾቻቸው አንዱ ቢሆን ይህ አባስ ፊቃና ታማኝ ቢሆን በሌላ ሐዲስ እንደገና ደግሞ በሌላ ጊዜ ሐደተኒ አባሱን ቢሉ ይሄኛው አባስ ደግሞ ከሐፊዝ ሹዩኾች ከሸይኾቻቸው አንዱ ቢሆን ግን እንደ መጀመሪያው አባስ ሲቃ ባይሆንና ዳቢጥ ባይሆን በዚህ መልኩ ሐዲሱ ከተላለፈ ይሄ ሐዲስ ምን ይባላል? ሐዲሱን ሙተፈቁን ወሙፍተረቅ ይባላል ነው። በዚህ ጊዜ ምን እናደርጋለን? ይሄ ሐዲስ አባስ ተብሎ የተገለጸው ራዊ የትኛው እንደሆነ ስለማናቅ ሐዲሱ መሽኩከን ፊ ሲሃቲሂ በትክክለኛነቱ ተጠራጥረን ዋለን እንቀራለንና በሐዲሱ መስራት አንችልም። እንደ አህሊል ፈንም ሐዲሱ ሙተፈቅ ወልሙፍተረቅ ይባላል ነው። በጥቅሉ በዚህ ቤት ሙሰኒፍ ለማለት የፈለጉት አንድ ሙተፈቅ ወሙፍተረቅ የሚባል የሐዲስ አይነት አለ። እሱ ምንድነው? ስመ መክሸ ሰዎች ሁለት ሰዎች ይኖሩና ስማቸው አንድ ነው፣ መክሸ ነው፣ ግን ግለሰቦቹ ሁለት ናቸው። ከሁለቶቹ መክሸ ሸይኾች አንድ ደረሳ አንድ ተማሪ ይማርና በስማቸው ከሳቸው ሰማው ብሎ ሐዲስ ቢያስተላልፍ ከየትኛው እንደሆነ ማረጋገጥ ባልቻልንበት ሁኔታ ከዳቢጡ አባስ ነው ወይስ
ከገይረ ዳቢጡ አባስ ነው ብለን መለየት ባልቻልንበት ሁኔታ ሐዲሱ ሙተፈቅ ሙፍተረቅ ተብሎ ይጠራል ነው። فالمتفق والمفترق يتعلق بالرواة لا بالمتون ግለሰቦቹ ላይና በሰነዱ ላይ ያሉ ሰዎችን ነው የዚህ ሐዲስ አይነት የሚገመግመው እንጂ መትኑን ወይም ደግሞ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ከዛ ወከዛ ነሃ አን ከዛ ወከዛ መትኑ ላይ በህስ የለውም ማለት ነው። ሐዲስ المتفق والمفترق ይሄንን ይመስላል። ቀጣዩን ቤት ተዛማጅ ስለሆነ እንጨምር። قال المؤلف رحمة الله عليه مؤتلف متفق الخط فقط وضده مختلف فخش الغلط ይሄኛው ደግሞ 29ኛው የሐዲስ አይነት ሲሆን ሐዲሰን ሙእተሊፍ ወልሙኽተሊፍ የሚባለው ነው። አንድ ሐዲስ አለ ሙእተሊፍ ሙኽተሊፍ ተብሎ የሚጠራ ስለሱ እናወራለን። ሙእተሊፍ የሚባለው ሙተፊቁል ኸጥ ፈቀጥ በጽሁፍ ብቻ የሚጋጠምና አንድ የሆነው ነው። ወዲዲሁ የሙተፊቁ ተቃራኒ ሙኽተሊፉን ሙኽተሊፍ ነው። ፈኽሸል ገለጠ ይሄንን በማወቅ ስህተትን ፍራ እንዳትሳሳት ሙእተሊፍና ሙኽተሊፍን በደንብ ለይ አሉ። ሙእተሊፍ ሙኽተሊፍ የሚባለው ሐዲስ الذي اتفق خطا ከጽሁፍ አንፃር አንድ ነው ላኪን اختلف لفظን ስንናገረው ግን ይለያል። ምሳሌ አባስ እና አያሽን ይመስል አባስ አያሽ ኸጣቸው አንድ ነው። ነጥብ ነው የሚለያቸው። ነጥብ ኢዕቲባር የለውም። ኸያጥ እና ሐባጥ ኸጣቸው አንድ ነው። ሲነገሩ ሲነበቡ ግን የሚወጣው ለፍዝ ሌላ ነው። ያኒ أن اللفظ في تركيب الكلمة واحد ከሊማውን ስንረከበው በጽሁፍ አንድ ነው ግን ስንናገረው ሌላ ነው። በዚህ መልኩ የመጣ በሰነድ ላይ የመጡ ስሞች ካሉ ሐዲሱ ሙእተሊፍ ወልሙኽተሊፍ ይባላል ነው። ሙእተሊፍ ብሎ ማለት የሚቀራረብ የሚለማመድ አንድ ሆነ ማለት ሲሆን ሙኽተሊፍ ደግሞ የተለያየ ማለት ነው። ለምንድነው ሙእተሊፍ ወሙኽተሊፍ ተብሎ የተጠራው ቢባል ስሚየ ሙኽተሊፈን ለእክትላፊሂ ኑጥቀን ስንናገር አባስ እና አያሽ ወይም ኸያጥ እና ሐባጥ አንድ አይደሉም፣ ይለያያሉ። ስለሚለያዩ ሙኽተሊፍ ተባለ። وهو ايضا في نفس الوقت مفترق لاختلافها عينا وذاتا አባስ እና አያሽም ሙሰማቸው የተለያዩ ግለሰቦችን የተለያዩ አካላትን ነው የሚጠቁመው። ከዚህ አንፃር ምን ተባለ? ሙፍተሪቅ ተባለና ኢእትላፉ ምን ላይ ነው ቢባል ኸጣቸው ነው። ኸጡ አንድ ነው። اذا فالاشخاص متعددون في المتفق والمفترق ሐዲስ المتفق مفترق የሚለውም ላይ ብንመለከት ግለሰቦቹ የተለያዩ ናቸው። ሁለት አባሶች አሉ ስመ ሞክሸው ነው እንጂ ግለሰቦቹ ሁለትና ከዛ በላይ ናቸው። ሙእተሊፍ ሙኽተሊፍም የሚለው ላይ ስንመለከት አያሽና ኸያጥ በሚል የተሰየሙ ሁለት ግለሰቦች አሉ፣ ይለያያሉ። ሁለት ዛት አለን ማለት ነው። ነገር ግን አሁን ኢዕቲባር እያደረግን ያለነው ለፍዙ ላይ ወይም ስንናገረው አለያም ስንጽፈው ያለውን አንድነትና ልዩነት ብቻ ነው። ወይን ካነት ሙተፊቀተን ስንጽፈው በጽሁፍ የሚጋጠም ከሆነ ሙተፊቅ ይባላል። ግለሰቦቹ ስለሚለያዩ ሙፍተሪቅ የሚለውም ተከትሎ ይመጣል። በኸጥ ማይስማማ ከሆነ ደግሞ ሙእተሊፍ ሙኽተሊፍ ይባላል ነው። ይህ እስጢላህ ነው። እንግዲህ ሙሐዲሶቹ በዚህ መልኩ ተግባብተው ይህ ቃል ወርዱ ብራንድ ሆኖ ዓለም አቀፋዊ ቃላት ሆኖ ይግባቡበት ይዘዋል። ለምን እንደዚህ ያሉት የሚል ጥያቄ አያስነሳም ማለት ነው። አንድ ሐዲስ ሙእተሊፍ ነው ሙኽተሊፍ ነው ሙተፊቅ ነው ሙፍተሪቅ ነው ብሎ ማየት ለምን አስፈለገ? ፋኢዳው ምንድነው ቢባል ለአላ ይሽተቢህ الاشخاص ሐዲሱን ያስተላለፉ ሰዎች እንዳይመሳሰሉብን ነው። مثلا اذا كان عندنا 10 رجال كلهم يسمون به عباس 10 የሐዲስ አስተላላፊ ሰዎች ቢኖሩ ሁሎችም አባስ ተብለው የሚጠሩ
ሐደሰኒ አባሱን ብሎ አንድ ሰው ሲነግረን መን ሆ አባስ የትኛው አባስ ነው? አባሶች 10 ቢሆኑ 10ዎቹም አባሶች በሂፍዝና በضبط ሊለያዩ ይችላሉ። ስለዚህ የትኛው አባስ ነው የሚለውን ነገር ማወቅ ለሐዲሱ ተቀባይነት ወይም ደግሞ መርድዱነት ትልቅ ጥቅም አለው። فإذا قال قائل بأي طريق نميز هذا من هذا እሺ ይሄንን መለየት የምንችለው በምንድን ነው ቢባል ሙእተሊፍና ሙክተሊፍን መለየት በጣም ቀላል ነው። ሙእተሊፍና ሙክተሊፍ ምክንያቱም ስንናገረውም ይለያያል። አባስና አያሽ ልዩነት አለው አይደለም? ወላ ይኩኑ فيه اشتباه في الواقع በኸጥም ስንመለከተው አይመሳሰልብንም። ኢላ اذا سلكنا طريق المتقدمين في عدم الإعجام የሙተቀድሞቹን ቃዒዳ ይዘን የተጓዝን እንደው እንጂ ሙተቀድሞቹ ምን ያደርጋሉ? ጽሁፍ ሲጽፉ ነጥብ አይጠቀሙም። لا يعجمون في الخط አባስ እና አያሽ አሁንኛ እየለየናቸው ያለነው በኸጥ ደረጃ እሲኑ ላይ 3 ነጥብ አለ። አባስ ስንል ባይቱ ላይ ከታች 1 ነጥብ አለች። አያሽ ስንል ደግሞ ያው ላይ ከታች 2 ነጥብ አለች። ሙተቀድሞቹ በዚያ መልኩ በነጥብ አይለዩም ሲጽፉ። አባስንም አያሽንም ያለ ነጥብ ነው የሚጽፉት። አባስ ነው አያሽ ነው የሚለውን እነሱ ፊቅሁ ስላላቸው ያውቁታል። ስለዚህ በዚያ መልኩ ቃላ አባሱን ማለት ፈልጌ ባይቱ ላይ ነጥብ ሳላደርግ ብጽፍ አላ ጦሪቅል ሙተቀድሚን ቃላ አያሹን ማለት ስፈልግም ያይቱ ላይ 2 ነጥብ እሽኗ ላይ 3 ነጥብ ሳላደርግ ብጽፍ ይቻላል። ቃዒዳው ግን የሙተአኺሮቹ ሳይሆን የሙተቀድሞቹ ነው። በዛ ሰዓት ለብስ ይመጣል ማለት ነው። ለብስ ይመጣል ይመሳሰላል ነው። አሁን በዚህ ዘመን እኛ በሙተቀድሞቹ ቃዒዳ በነጥብ በኢዕጃም ስለምንጽፍ የተማረውም ያልተማረውም አባስና አያሽን መለየት አያቅተውም። ኸያጥና ሐባጥን መለየት አያቅተውም ማለት ነው። ነገር ግን ሙተፊቅና ሙፍተሪቅን ለመለየት ከሆነ ሙተፊቅና ሙፍተሪቅን ለመለየት በጣም ይከብዳል። فهو صعب حتى في زمن المتأخرين በዚህ ጊዜ እንኳን ቢሆን ከባድ ነው። لأن تعيين المراد تحتاج إلى بحث دقيق في معرفة الشخص بعينه ሁለት አባሶች ቢኖሩ የትኛው አባስ ነው ብሎ የአባሶችን ታሪክ ማንነታቸውን የሂፍዝ የአዳላ ደረጃቸውን መፈተሽ ታሪካቸውን መመልከት ያስፈልጋል። ይሄ ደግሞ በቀላል የሚደረስበት የእውቀት ደረጃ አይደለም፣ ከባድ ነው። ኢዘን ሙክተሊፍና ሙእተሊፍን ሙተፊቅና ሙፍተሪቅን ማወቅ በአንድ ሐዲስ ሰነድ ላይ ለተቀባይነቱ ወይም ደግሞ ለመርድዱነቱ ትልቅ መሰረት ነው። እንግዲህ ነገሮች እየተወሳሰቡባችሁ እንደሆነ ይገባኛል። ነገር ግን ሙተፊቅና ሙክተሊፍ የሚባል የሐዲስ አይነት አለ። ሙእተሊፍና ሙክተሊፍ የሚባልም አለ የሚለውን ያዙልኝ። ሙተፊቅ እና ሙፍተሪቅ የሚባለው የሐዲስ አይነት ለፍዙም ኸጡም አንድ ሲሆን ሙእተሊፍና ሙክተሊፍ የሚባለው ደግሞ በኸጥ አንድ ቢሆኑም ስንናገራቸው ግን ለፍዞን እንደ አባስና አያሽ የሚለያዩ ናቸው። ይህን ከያዛችሁ በቂ ነው። ለዛሬ እስከዚህ ይበቃናል። ወሰለላሁ ዐለ ነቢይ ወአሊሂ ወሶሕቢሂ አጅማዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።